ኮምፖነንትስ ላይ ገብተሽ ፉተር የሚባል አንድ ፎልደር አዘጋጂ። አፐር ኬዝ መሆን አለበት። ኤረር ምናምን ስለሚሆን አይደለም፣ ጀስት ኮንቬንሽን። ኢንተር ፉተር ውስጥ ደግሞ ያው የራሱ ጄኤስኤክስ እና የራሱ ሲኤስኤስ አለው። ዳት ጄኤስኤክስ ሲኤስኤስም እንደዛው አዘጋጅለት። ኮምፒውተር ነው። ከዛ እንዴ ቆይ ወይ ምን አልሽ? ያልደወልኩም ሜቢ አማን ይሆን አይደወለልሽ። ደውልሻለሁ ክላስ ነኝ። እሺ እዚህ ነው ቃሲ thought you were talking to me. ሌሎቹ ተኙ እንዴ? ጸጥ አሉ? አሉ ወይ ተመስጧል ወይ ደብሯቸዋል። አንተ ምንድን ነው የሚሰማህ? አይደል ጸጥ ስትል ተመስጠን ነው አለን። ተመስጣችሁ ነው? እሺ አልመጥሽ ብለን ነው። እሺ እሺ በሁለት ፓርት ነው ያስገባሁት። ሁለት ጊዜ ኢምፖርት ዩአርኤል ምናምን የሚለው ነው አንደኛው። ዋው አይ ገስ ኢምፖርት ፌስቡክ ነው የሚለው ጀምሮ ያለው ፌስቡክ ነው ባክግራውንድ ከለር። ኦኬ ያ የቀደሙ ነበር። ኦኬ ፌስቡክ ፌስቡክ የሚለው ያ ነው። ኦኬ ስላላለቀ ነው የቀረውን ፓርት ደግሞ አስገቢለት። ኦ ኖ ሲኤስኤስ ላለ አንድ የኮንትሮል ኤአርጊ ናት። ያኛው ኮንፊውዝ እያደረገች ነው እሱን እንዳትዋረል። ያ ረጅም ስለሆነ እሺ ወይ ሰከንድ ፌስቡክ ብሎ ይጀምራል አይደል? ኦኬ እሱም ብቻ
ወይ ዋትሳፕሽ ላይ ድራግ ላድርገው። እየቀላቀለብኝ ተቸገርኩኝ። ችግር የለውም። ሁለቱም አንድ ላይ ስለሆኑ ሁለቱንም አንድ ላይ ወሰዳቸው። ከፋፍየውን አንድ ላይ ረዝሟል ስላለ ስክሪኑን ሰፋ አድርጌ ለምን አልገላገልም? ማድረግ ትልቅ ነው። ስለዚህ ላይ ብቻ አላልኩም። ሰከንድ ፓርት ይቀራል። አሁን ወስደን ሆም ላይ ሬንደር እናድርገው። ሆም ደግሞ ኦልሬዲ ሄዶ አፕ ላይ ሬንደር እየተደረገ ስለሆነ በአፕ በኩል ሬንደር ተደረገ ማለት ነው። ሆም ዳይጀስት ላይ ሄዱ እና ፉተርሽን ጥሪው ከሄደሩ ስር ፉተር ፉተር ገባው። ሰጀስት ያደረገች ነበረ። እሺ አንዴ እስኪ አጥፊው እንደገና ኢምፖርት ከምናደርግ አሁን እንደገና ጻፊው አሁን ኢንተርቤል አሁን ዝጊው። እስኪ አንዴ ትንሽ ላይ እንሂድ። ብራውዘርሽ ላይ ያ መጥቷል። ስታይሉን ብቻ ማስተካከል ነው የቀረን። ጨለማ ሆነ። ስታይሉ ቀረ። ኦኬ የመጨረሻው ትንሽ ነው። እስከዛ እነዛ እንዲሊዝ አደርጋለሁ። አንድ ሌላ ፓርቲ ይቀራል። አንድ ላይ በዘር ላይ ነው። የት ነው የማደርገው? እሱን ጂኤስኤስ ላይ ነው። ሲኤስኤስ ስታይል አይደለም ፉተር ሲኤስኤስ አፕ ዳት ሲኤስኤስ ላይ ነው። ፉተር ሲኤስ የፉተሩ ስታይል ናቸው። ፓርቲ ሶሊክ ያለው ከታች ነው እሱ ከእንትኑ ውጭ ነው፣ ከብራኬት ውጭ ነው።
ሌላ ስታይል ጀስት ኢንተር እንትን ፔስታሪ እና ኮንትሮል ስትይ ፎርማቲንግ ውስጥ አገር። እሺ ወደዚያስ በቃ ልክ እስኪ እንሂድ። ያው ይመስላል ጨረስን። ሄደን አፍተን አይከኖቹ ከሪያክት አይከንስ ነው የመጡት። ቅድም አይተናል እንዴት ኢምፖርት አድርገን እንደምንጠቀም። ከዛ እዚህ ጋር ያለው የፌዝ ዋን ኮርስ ነው እንግዲህ ስታይሉን ማስተካከል ምናምን ነው። እቺ ሲ ደግሞ ኤንድ ካፒ በሚለውን የገባችው እቺ ኤችቲኤምኤል ኤንቲቲ ነው ምናምን ይባላል አይደል? ከዛ ነው የገባው። ሌላ የተለየ ነገር የለም እንግዲህ ከዚህ በኋላ ነው የተለየ ነገር ያለው ፌች አድርጎ ማምጣት ምናምን። እስካሁን ያለው ነገር ግልጽ ነው። ጥያቄ ካላችሁ ጥያቄ ካላችሁ ወገን እንትን ቃሲሙ የባክግራውንዱ ላይክ የናት የሄደሩ ባክግራውንድ ከለር ብላኩ ሳይሆን ኦፍተሩ የሰራ ነው ምናምን ሳይሆን ጀስት ባዲው ላይ አሁን እዚህ የምናየው ፊት ለፊት አለ አይደለ? እስና ብላክ ላይክ ግሬ ነገር ነው አይደለ? ፒውር እንደዛ ብላክ ነገር አይደለም። ብላክ አይደለም ፒውር እንዳልከው ብላክ አይደለም። አይደለም። ግን አይ ቲንክ መጨረሻ ላይ ላይክ ብላክ ነው የሚሆነው። ላይክ ባዲውን እሱን ብላክ ነው የምናደርገው። ባዲው ላይ ፖስተሮቹ ምናምን ስለሚገቡ ብዙም ይሸፍኑታል። ግን እንትን አያደርገውማ። ሄደሩና ፉተሩን ግን ማየት ትችላለህ። እንዳልከው ይለያያሉ። ሶሊድ ብላክ ነው፣ ይሄ የሆነ ዳርክ ግሬይ ነገር ነው። ብቻ እንትኑ አለ፣ ሄክስ ኮዱ አለ። እሱ ነው ተጠቀሙት። በስኪ ምን ነበረ ያየሁት የአፕዳስ ሴስ ላይ የሰጠነው ስታይል ነው። ኦር ኢንዴክስ ላይ ነው ወሳኝ እሱ የሚሰጠው። በዲ ላይ 111 የተጠቀመው 111 ደግሞ ብላክ ነው አይደል? ኦኬ ለፉተሩ የተለየ ከለር ሰጥቶት ነው የሚሆነው። አንዴ ወይ ፉተር ሴስ ላይ 111 ነው የሚጠቀመው። እስከ ብላክ ይለያል ማለት ነው። ደብዘዝ ያለ ጥቁር ነገር ከለር በቃላችሁ ለመያዝ አያስፈልግም። የምትፈልጉትን ሰርች አድርጎ ማግኘት ይቻላል። ሄክሳ ኮድን ከሆነ የምትፈልጉት ወር በስም መስጠት ከፈለጋችሁ ብላክ ግሬይ ምናምን ያል መስጠት ይቻላል። በብዛት ግን ሄክሳ እንትን ይሰጣችኋል። ወር ከለር ፒከር ተጠቅማችሁ ፒክ ስታደርጉ የሚሰጣችሁ በሄክሳ ኮዱ ነው። አሽ ብሎ ባለ 6 ቁጥር ዲጂት ሊሆን ይችላል ወይም ባለ 3 ሊሆን ይችላል። አሁን የተጠቀምነው 111 ነው። ቪዲዮ ላይ እንደዛ ነው የተሰራው። ከዛ ነው ያየሁት። እንትን ከዚህ በኋላ ነው ያው አዲስ እንትን የሆነ ነገር ፌች አድርጎ ማምጣቱ ምናምን ላይ ያልከው ላይ ማለት ነው። ኤፒአይ ኪ ያስፈልገናል። ኤፒአይ ኪ ያስፈልገናል። ደግሞ ዴታቤዝ ሴም ኤፒአይ ኪ በፊት እንትን ያደረግነውን ለእንትን የተጠቀምነውን ኤፒአይ ኪ ራሱ መጠቀም እንችላለን ወይስ ሌላ ኤፒአይ ኪ ያስፈልገናል? ችልም ያኛው ዩቲዩብ ላይ ዴታ ፌች አድርጎ ለማምጣት ከዩቲዩብ ሂደን ያመጣን ኤፒአይ ኪ ነው። አሁን ደግሞ ዴታውን የምናመጣው ከዩቲዩብ ሳይሆን ደግሞ ዴታቤዝ የሚባል የሆነ ዌብሳይት አለ ከዛ ነው። ስለዚህ የእነሱን ዴታቤዝ አክሰስ ለማድረግ ቢዝነስ ሰርቨር እንዲያስተናግድ ሌላ ኤፒአይ ኪ እነሱ ራሱ የሚሰጡት ኤፒአይ ኪ አለ። እሱን ጀኔሬት የምናደርገው ለዛ ተመሳሳይ መጠቀም አንችልም። ሌላም እንደዛው ከሌላም ዌብሳይት ሂደህ ልታመጣ ከሆነ ያ ዌብሳይት ኤፒአይ ኪ የሚሰጥበትን መንገድ ዶክመንቴሽናቸውን አንብበህ እንዴት እንደሚሰጡ አዱኛ ሰብራ ሰምተህ ከሆነ አይዲ ሁላ ፎቶ እስካን አድርገው ምናምን ይጠይቁላሉ እያለ ነበር። እና ከቦታ ቦታ ይለያል። አይ ኖ ዋንስ ኤፒአይ ኪውን ክሬት ካደረግን በኋላ ያንን ኤፒአይ ኪ ኢብሮ እንትን ሲያደርግ ሰምቼው ነው። እና ላይክ አይ ቲንክ ኮታ ምናምን ይኖራችኋል እና አስሎንጋስ ኮታችሁ እንትን እስካላደረገ ድረስ ያንን ኤፒአይ ኪ መጠቀም ትችላላችሁ፣ ችግር የለውም የሚል ነገር የሰማው መስሎኝ ነው። አይ ዶንት ኖ ተሳስቼ ሊሆን ይችላል። ግን ኤፒአይ ኪውን መጠቀም ማለት ነው ኦብቪየስሊ ላይክ እንትኑን ላይክ ፉል ዩአርኤሉን ኮንስትራክት ስናደርግ ላይክ ሌትስ ሴይ ኢፍ ዊር ፌቺንግ ፍሮም ላይክ ከሪያክት ከሆነ ባለፈው እንትን እንደምናደርገው የተለያየ ነው የሚሆነው፣ ተመሳሳይ አይሆንም። ከዩቲዩብ ዋና ቻናል አይዲ ምናምን ያስፈልገናል ኦብቪየስሊ አይደለ?
ስለዚህ ላይ ኮንስትራክት ስናደርግ የተለየ ነው የሚሆነው ዩአርኤሉ ማለት ነው። ግን as far as like API ኪውን ግን ለሌላ ፕሮጀክት መጠቀም ትችላላችሁ አይነት ያለ መስሎኝ ነው። አማሹ ልክ ነው። በደንብ ወይስ አልሰማው ቀርቼ ልክ ነው። ሊሆን ይችላል። ኮታው ካላለቅ እንዳልከው መጠቀም ይቻላል። ግን ያ ዩቲዩብ ቪዲዮዎች ውስጥ ታመጣ ነው። ለምሳሌ ባለፈው ዩቲዩብ ቪዲዮዎች አምጥተናል። እነሱ በቀን ይህን ያክል ኮታ ከሆነ የሚፈቅዱት እና ካላለቀ መጠቀም ይቻላል። በጣም ብዙ ከተጠቀምክ ደግሞ ኤክስፓየርም ካረገ እንደገና መውጣት ሊኖርብ ይችላል። እሱ ዩቲዩብ ቪዲዮ ከሆነ ነው። አሁን እነዚህ ፖስተሮቹን ኢሜጆቹን ምናምን የምናመጣው ትሬለርም እናመጣለን። በኋላ የሙቪ ትሬለሩን የምናመጣው ከሙቪ ዴታቤዝ ነው። ያኛው ዩቲዩብ ነበር፣ የተለያዩ ቦታዎች ናቸው። ስለዚህ የሙቪ ዴታቤዝ የራሱ የሆነ ኤፒአይ ያስፈልግሃል። ያን ኤፒአይ ወስደህ ትጠቀማለህ። የራሳቸው ኮታ ይኖራቸዋል። ያን ኮታ እስካላለፍክ ድረስ ያው ፌች አድርጎ ያመጣል። ምናልባት ካለፍክ ምናምን ኤክስፓየር አድርጓል ሊል ይችላል። ወር ለተወሰነ ቀን እንትን ብሎ ከዛ ሊፈቅድልህ ይችላል። አንዳንዴ በቀን ኮታውን ይገድቡታል። ለምሳሌ በቀን 10 ፔጅ ብቻ ነው መላክ የምትችለው አይነት ኮታ ከሆነ ያለው 10 በላይ ከላክ አይሰራም። ቀጣይ ቀን ይሰራልሃል። አንዳንዴ ደግሞ ሙሉ በሙሉ ኤክስፓየር ሊያደርግ ይችላል። ፔጅ ያን መልሰህ ጀነሬት ታደርጋለህ። ስለዚህ አሁን የተለያየ ቦታ ነው። ያኛው ዩቲዩብ ላይ ነበረ፣ ለዩቲዩብ ነው የምንጠቀመው። አሁን ግን ፖስተሮችን ኢሜጆች የምናመጣው እንዳልኩት ሙቪ ዴታቤዝ ከሚባል ቦታ ስለሆነ ይለያያል እና ሌላ ነው ጀነሬት የምናደርገው። ግልጽ ነው ማለት ነው። ያ ግልጽ ነው ካሲሞ ቴንክ እሺ ወልካም